አውሪ አሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? አላችሁ ወይ? ተጠፋፋን። አያችሁ እንግዲህ አበባ ስጦታ መጥቶልኝ ነው ማለት ነው። ያምራል። ያፍታ ጓደኛ ነው የመጣልኝ እና ማን የሚወደው እንደዚህ ነጭ አበባ ማለት ነው እንደኔ። እና እንዴት ናችሁ? በተረፈ ረመዳን እንዴት ይዟችኋል? ጠፍታችኋል? ረመጥፋት እና እንግዲህ እኔ ፈጦር እንደዚህ ነው የማዘጋጀው ማለት ነው። ረመዳን ማለት ነው እንግዲህ አያችሁት አይደለ? ይሄ የሴቶቹ ነው። ኻይማ ይባላል። ይሄ ኻይማ የሴቶቹ እዚህ ጋር ነው የምፈርሸው ማለት ነው። የወንዶቹ ደግሞ ሌላ ቦታ ነው። ቪዲዮ አላረኩትም የወንዶቹ ያው ወንዶቹ ስላሉ ማለት ነው። ይሄ ግን የሴቶቹ አስተካክዬ ምናምን ስጨርስ ያው እያንዳንዱን ምግብ ለመቀረጥ ታውቃላችሁ ረመዳን በጣም ቢዚ ነው። እዚህ ውስጥ ሀሪሲያ መችውስ ብሪያኒ መችውስ ለሃም ምናምን አዲስ ምናምን ያለውና እዚህ ጋር ደግሞ ጋህዋ፣ ይሄ ደግሞ ከረክ፣ ይሄ ደግሞ ቀይ ሻይ፣ እኛውም ጋህዋ ነው። ያው እንደዛ አስተካክዬ ምናምን እንደዚህ ተምር። ይሄን ደግሞ በወተት ነው የሚሰራው ማለት ነው። ስንዴ ነው ግን በወተት ነው የማንተከተከው። ሌላ ምንም ነገር አልጨመርበትም ማለት ነው። እንደዛ አድርጌ ሰርቼ ያስቀምጣለሁ ማለት ነው። እዚህ ጋር ደግሞ አታክልት ነው። ወላሂ አታክልቱ በቃ አሁን ትንሽ ከተበላ ለበግ ነው የሚሰጠው፣ የሚበላው የለም ማለት ነው። ማሻአላ ቤታቸው እንደፈለጉ ነው እንትን የሚሉትና እዚህ ካያችሁት ውስጥ ወላሂ አንድ ምግብ እኔ የምበላው የለም። ይሄ ሁሉ ሀራራ አስቡት። እና ደግሞ የሴትዮ የሴቶቿ የልጆቿ ሚስቶች እነሱ ራሱ እንደ ጉድ ሰርተው በሀራራ አድርገው ይዘው ይመጣሉ። ያው ይዘው አልመጡም። እነሱ ሲመጡ መቀረጥ ስላልተመቸኝ ነው እንጂ ይሄ ዛሃራ ምናምን ነው እንዳለ። በስጢር ውስጥ ያለው ደግሞ ሳምቦሳ ዛሃራ ምናምን ቀቅዬ በቅመማ ቅመም ተትቢል ነው የማደርገው። እዚህ ጋር ጣኖች ገባብኝና ይቅርታ ለዛርኪ። አሁን ከዛ ወጣለሁኝ ወደዛኛው እየሄድኩ ነው። እንደዚህ ፏ ብትን ካረኩ በኋላ ከዛ እንግዲህ ምን ታረጉታላችሁ? አያችሁታ ሶፋችን በዛው በጣም ነው የሚያምረው። ይሄ ምንጣፉ ደግሞ ቢያንስ በየ3 ወር በየ2 ወር ነው የምቀይረው። ሴትዮ ምንጣፍ ማሻአላ ምንም አይመስላትም። ቤታችን እንዳለ ትልቅ ቢሆንም ያኔ ምንጣፍ ነው እንዳለ። እዚህ ጋር ደግሞ ሸፈቱ እየሰጡ ነው ማለት ነው። ያኔ ስለ ቁርአን ምናምን እየተናገሩ ነው፣ ስለ ረመዳን ሳርጊያቸው ነው ማለት ነው። አሁን ወጣሁኝ እንግዲህ ወደ ክላስ እየሄድኩ ነው ማለት ነው። ይሄ ትልቁ ግቢ ነው ወደ ውጭ ማለት አያችሁታ። ይሄ በራችን አሁን ላይ እየተዘጋ ነው፣ በፊት አይዘጋም ነበር። ረሳ ክፍት ነው። ይሄኛው ደግሞ ወደ ትልቁ ቤት መግቢያ ነው ማለት ነው። አያችሁታ። አሁን ወደ ክላስ እየሄድኩ ነው ማለት ነው። እየተሰጠስኩት ነው። ይሄ ምንጣፍ አያችሁታ ዙሪያው እንደዚህ ነው የሚጣለው ማለት ነው። ይሄ ደግሞ ከረክ ለኔና ለገኒ ለማርሸት እያፈላሁ ነው ማለት ነው። እና ማርሸት ነን ዛሬ። አያችሁታ ከረክ በፊት አልጠጣም ነበር ከረክ፣ አሁን ላይ ግን እየጠጣሁ ነው ማሻአላ። እና እንትን እሳት አቀጣጠልኩ ፈሃም ማለት ነው። ወደ ክላሴ እየሄድኩ ነው። ተኩሽና ወጥቼ የክላሴ መግቢያ ላይ ውጭ ላይ ነው ገባሁ ወደ ክላሴ ማለት ነው። እንግዲህ ክላሴ ብቻት እንደምታዋት ነው። እዚህ ጋር ደግሞ ምግብ ያው እኔ ስለማልበላ ከውጭ አስመጥቼ ነው ምግብ ሴትዮዬን ማለት ነው። አልበለም እኔ ግን አይሽ መንዲ ምናምን አስመጥቻት ነው። እዚህ ጋር ጣኔን አረኩኝ። ገኒ ሳትመጣ ነው ክላሴን ማጤሰው ያኔ ጣን ማረገው። ገኒ ትንሽ እጣን ምናምን ሲሸታት ስለሚያማት ልብ ድካም ስላለባት እንትን ይላታል ማለት ነው። እሷ ሳትመጣ በሬን ከፍቼ እንደዚህ ክላሴን አጤሳለሁ። ከዛ ማፍጠሪያ ደረሰ። እዚህ ጋር ሩዜን እና ድጃጄን አረኩ። እዚህ ጋር ሰንዱሽ ድጃጅ አለ። እዚህ ጋር ደግሞ ለገኒ እንደዚህ አድርገን እንግዲህ ማፍጠሪያችንን እያፈጠርን ነው እላችኋለሁኝ። አልሐምዱሊላህ እንግዲህ አላህ ሱብሃነሁ ወተዓላ በሰላም ጡመን በሰላም የምንጨርሰው አላህ ያደርገን። እዚህ ጋር ደግሞ ሁለቱ ፍሬ ውስጡ እንትን ነው ዶሮ ምናምን ነው። ያው ታትቢል ተደርጎ እኔ አልበላም ጥርሴን አሳሰሬ ስለሆነ መኮረኒ ሆኔ እና አልበላም። እኔ መኮረኒ ብዙም አልበላም። ሩዝ እና ይሄ ሰንዱሹ ነው የምበላው። ብቻ አልሐምዱሊላህ በበረካታ ላይ ይበቃል እላችኋለሁኝ። እና ያያችኋቸው ልጆቹ እዚህ ጋር ማለት ነው። ግን ወላሂ ያንን ያሳየኋቸውን ሶፍራ እንደዚህ በእንደዚህ እየገተትኩ ጭኔ ነው የሚሄደውና እዛ ኻይማ አጫጭነውኛል ማለት ነው። ልጆቹ ህፃኖቹ በጣም ነው ወዳችሁ ልቆጣቸውና ይሆናል አይደለ ባባን ይመስሉኛልና ተዋቸዋለሁ። ወላሂ ያስገባቡኛል። ቢያናድዱኝም ያግዙኛል።
አሁን ያንን ያያችሁትን ሀራራ አብረውኝ ነው የሚያግዙኝ፣ አብረውኝ ያስገባሉ። ይሄ ምንጣፉ ውጭ ላይ ነው ማለት ነው፣ ግቢያችን ውስጥ ሆኖ ውጭ ላይ ነው። እንደዚህ ነው እቃ የምናደርሰው፣ የገተትን እንደዚህ ባርባና እንደዚህ ጭነን እናደርሳለን፣ ጭነን እንመጣለን ማለት ነው። ናቻ ደስ ይላል። አልሐምዱሊላህ እላቸዋለሁ። ይሄ ደግሞ ዛህራ ነው። ዛህራ አንተ ከትከውና ከዛ ፍርን ሸው ያደርገዋሉ። ከፍር ሸው አውጥቼ እንትን እለዋለሁ ማለት ነው። ሶስ ምናምን ካላው ላይ ያደርግበታል። ይሄ ደግሞ እቃ ጭኔ እየሄድኩ አያችሁ፣ እንደዚህ ነው ጭኔ የሚሄደው። እንደዛ ወጣና ከዛ ጭነዋለሁ። እዚህ አርባና ላይ አያችሁት አይደለ? እንደዚህ እየጫንኩ እየሄዳለሁ ማለት ነው። ከርኩ በኋላ እንደዚህ ይደረጋል። ለወንዶቹ ለሴቶቹም ቤታችን ሱፍራ እንደዚህ ነው የሚደረገው። ሰፋ ደረግና ማለት ነው። ያው እንግዲህ የስደት ኑሮ አላህ ሱብሃነሁ ወተዓላ በሰላም ሀገራችን ገብተን ሰላም ቤተሰቦቻችን ጋር ምንጦም የዓመት ሰው ይበለን። ሁላችንም በሰው ቤት ተንከራተናልና አላህ የማታ እንጀራ ይስጠን። እዚህ ጋር የገኒሻ ስልክ ነው የማርሻ ስልክ ማለት ነው። ቦግ ያለው ያው ተጠለዋለች አንዱ ቦታ መቼ እንደምታነሳው አታውቅም። ያው ልጅ ጋር ስለምትሮጥ እኔ እንኳን ብዙም ልጅ ጋር አልሮጥም። ያው እሷም ብዬ ከሄድኩ እንጂ ማለት ነው። እዚህ ጋር ደግሞ ብርቱካን ለብቻ አለ። እዚህ ጋር ውሃ ምናምን አለ። እዚህ ጋር ትርፈተሪ ምናምን አለ። እንደዚህ ፏ አድርጌ እወጣለሁ አሁን ስራ